ከተፈጥሮ ህግጋት ሁሉ በቀላሉ የምንረዳው አንድ መሰረታዊ እውነት አለ። እጽዋት ከፀሐይ ብርሃን ምግብ ያዘጋጃሉ፣ እንስሳት ደግሞ እጽዋትን ይመገባሉ። ይህ የተፈጥሮ ሚዛን ቀላልና ግልጽ ይመስላል። ነገር ግን ተፈጥሮ ሁል ጊዜ እኛ ባወጣንላት ጥብቅ ህግ አትመራም። በአንዳንድ ንጥረ ምግብ በሌለባቸውና አስቸጋሪ በሆኑ የምድር ክፍሎች ውስጥ ይህ ህግ ሙሉ በሙሉ ተገልብጧል። እዚህ ቦታ ላይ ተንቀሳቅሰው ራሳቸውን መከላከል የማይችሉ የሚመስሉ እጽዋት ራሳቸው አዳኞች ሆነዋል። እነዚህ ስጋ በል እጽዋት ይባላሉ። እነሱ በዚህ አስቸጋሪ ምድር ላይ ዝም ብለው አይኖሩም። ይልቁንም ህይወት ያላቸውን ነፍሳት ያጠምዳሉ፣ በዚያም ይመገባሉ። በዛሬው ዝግጅታችን ዓለማችን ላይ የሚገኙ 5 ስጋ በል እጽዋቶችን እናያለን። እስከ መጨረሻው አብረውን ይሁኑ። 5ኛ ኮብራ ሊሊ። ጉዞአችንን የምንጀምረው በሰሜን አሜሪካ በሚገኙ ቀዝቃዛና ረግረጋማ ስፍራዎች ነው። እነዚህ ከመሬት ተነስተው ወደ ላይ የሚረዝሙት እጽዋት ከእጽዋት ይልቅ የእባብ ቅርጽ ያላቸው ናቸው። ኮብራ ሊሊ በጣም የረጋ አዳኝ ነው። ስልቱ ሙሉ በሙሉ የተመሰረተው በነፍሳት ላይ በሚያደርገው የስነ ልቦናና የእይታ ማታለል ነው። ይህ እጽዋት እንደ ሌሎቹ እጽዋት የዝናብ ውሃ በቅጠል ውስጥ አይስብም። ይልቁንም በስሩ በኩል የውሃውን መጠን ይቆጣጠራል። ከፊት ለፊት ያለው የተሰነጠቀ ምላስ የሚመስለው ቅጠል በጣም ጣፋጭ ማር ያመነጫል። ይህ ማር ነፍሳት እምቢ ሊሉት የማይችሉት ግብዣ ነው። ነፍሳቱ አንዴ ወደ ውስጥ ከገቡ በኋላ ስተት መስራቱን ይረዳል። ለማምለጥም ወደ ላይ ይበራል። ነገር ግን ኮብራ ሊሊ በቅጠሉ ላይ አስገራሚ የተፈጥሮ ማታለያ ሰርቷል። በእጽዋቱ ራስ ላይ ብርሃን የሚያሳላልፉ 2 ስስ የሆኑ የተፈጥሮ መስኮቶች አሉ። ለታገተው ነፍሳትም እነዚህ መስኮቶች ክፍት ይመስሉታል። ወደ ላይ እየበረረ ይጋጫል፣ ይደክማልም። በመጨረሻ ሚዛኑን አጥቶ ወደ ረጅሙ ቱቦ ግርጌ ይወድቃል። የቱቦው የውስጠኛ ግድግዳዎች በጣም የሚያንሸራትቱ ለምና ወደ ታች የተዘረጉ ጸጉሮች አሏቸው። ነፍሳቱም አቅሙ በቀነሰ ጊዜ መብረር እንዳይችል ያደርጉታል። በቱቦ መጨረሻ ላይም ፈሳሽ አለ። ነፍሳቱን ከባክቴሪያዎች ጋር በመተባበር ቀስ እያለ የሚያበሰብስ። በዚህም እጽዋቱ የሚያስፈልገው ናይትሮጂን እና ፎስፈረስ እንዲያገኝ ይረዱታል። 4ኛ ብላደር ዋርት። 4ኛውን አዳኝ ለማግኘት ወደ ውሃ ውስጥ መጥለቅ ይኖርብናል። በኩሬዎችና በዝግታ በሚፈሱ ወንዞች ውስጥ የሚንሳፈፈው ይህ እጽዋት ብላደር ዋርት ይባላል። በአይን ሲታይ ዝም ብሎ ምንም ጉዳት የሌለው የውሃ ውስጥ ሳር ይመስላል። ነገር ግን በዚህ ደካማ አካል ውስጥ ተመራማሪዎችን ያስደነቀ እጅግ ፈጣን የስበት ሜካኒዝም ተደብቋል። ብላደር ዋርት ነፍሳቱ በራሳቸው እስኪወድቁ አይጠብቅም። እሱ በከፍተኛ ፍጥነት በመሳብ ነው የሚያድነው። እጽዋቱ በእነዚህ ትንንሽ ፊኛዎች ውስጥ ያለውን ውሃ ወደ ውጪ በማውጣት በውስጡ ከፍተኛ የስበት ኃይል ይፈጥራል። የበሩ ጠርዝ በደማቅ ስኳር መሰል ፈሳሽ ተዘግቶ ልክ እንደ ተወጠረ ወጥመድ ይጠብቃል። ከበሩ ውጪ ስስ የሆኑ የንክኪ ጸጉሮች አሉ። ያ የውሃ ውስጥ ፍጡር እነዚህን ጸጉሮች በትንሹ ሲነካቸው ታዲያ ወጥመዱ ስራውን ይጀምራል። ይህ የአደን ሂደት የሚፈጀው ከ1 ሚሊ ሰከንድ ያነሰ ጊዜ ነው። ይህ ማለት አንድ ሰው አይኑን ከሚከድንበት ፍጥነት በመቶዎች እጥፍ ይፈጥናል። ነፍሳቱ ወደ ጨለማው ክፍል ከተሳበ በኋላ በጥቂት ቀናት ውስጥ ይቀልጣል። 3ኛ ሰንዲው። ይህ እጽዋት ፈጣን እንቅስቃሴን ወይንም በእይታ ማታለል ላይ አልተመሰረተም። እሱ የሚጠቀመው በጣም ውብ ግን ፍጹም የማያመልጡበትን የሚያጣብቅ ወጥመድ ነው። ይህ ሰንዲው ይባላል። በዓለም ዙሪያ ከ150 በላይ ዝርያዎች ያሉት ስጋ በል እጽዋት ነው። በመጀመሪያ ሲታይ ሰንዲው በማለዳ ጤዛ የተሸፈነ ይመስላል። በፀሐይ ብርሃን ያንጸባርቃል። ነገር ግን ይህ ውሃ አይደለም። በጣም የሚለጠጥና የሚያጣብቅ ሚውዘሌጅ የተባለ የተፈጥሮ ሙጫ ነው። ነፍሳትን ለመሳብ ጣፋጭ ሽታ አለው። ነፍሳቱ ጠብታዎቹን በነካበት ቅስበት ይያዛል። ለማምለጥም በታገለ ቁጥር የሚፈጠረው ንዝረት በእጽዋቱ ውስጥ መልእክት ያስተላልፋል። ይህ እንቅስቃሴ ቲግሞትሮፒዝም ይባላል። በጥቂት ደቂቃዎች ውስጥም የሰንዲው ቅጠል
ነፍሳትን ጠቅልሎ ይይዘዋል። ይህ የሚሆነው የእጽዋቱ መፍጫ ከነፍሳቱ አካል ጋር በደንብ እንዲገናኙ ለማድረግ ነው። ቅጠሉም ሙሉ ለሙሉ ከተጠቀለለ በኋላ ነፍሳቱን የሚያቀልጥ አሲድ ያመነጫል። ነፍሳቱንም ወደ አልሚ ፈሳሽ በመቀየር ቀጥታ ይመገበዋል። ከሳምንት በኋላም ሂደቱ ሲያበቃ ቅጠሉ መልሶ ይዘረጋል። ሁለተኛ፣ ፒቸር ፕላንት። በኤሲያ እና በደቡብ አሜሪካ በሚገኙ ጥልቅ ደኖች ውስጥ ስጋ በል እጽዋት በጣም ግዙፍ በሆነ መልኩ ያድጋሉ። ይህ ፒቸር ፕላንት አንዳንድ ትንንሽ እጽዋት ትንኞችን ብቻ ሲያድኑ፣ ይህ እጽዋት ግን ከነሱም በላይ የማደን አቅም አለው። ፒቸር ፕላንት ስልት ሙሉ በሙሉ የተመሰረተው በማንሸራተት ላይ ነው። የማሰሮው አፍ ነፍሳትን ለመሳብ በደማቅ ቀለማት ያሸበረቀና በጣፋጭ ማር የተሸፈነ ነው። ነፍሳቱ አንዴ ወደ ውስጥ ከወደቁ ጥልቁ ውስጥ ያለው የፈሳሽ ኩሬ ያገኛቸዋል። ይህ ፈሳሽ አሲድና ውሃ ብቻ አይደለም፣ ልዩ የሆነ የመለጠጥ ባህሪ ያለው ረግረጋማ ቦታ ነው። ነፍሳቱ ለመውጣት ወደ ላይ በታገለ ቁጥር ፈሳሹ ወደ ታች እየጎተተ ሰውነቱን ያረጥበዋል። እንደ ኔፕተንስ ራጃንስ ባሉ በጣም ግዙፍ ዝርያዎች ውስጥ ወጥመዶቹ በጣም ሰፋፊ ከመሆናቸው የተነሳ አንዳንድ ጊዜ ከነፍሳት በላይ የሆኑ ፍጥረታትን ይይዛሉ። ተመራማሪዎች በእነዚህ እጽዋት ውስጥ እንሸላሊቶች፣ እንቁራሪቶች እና ትናንሽ ወፎችን አግኝተዋል። አንደኛ፣ ቬነስ ፍላይ ትራፕ። በመጨረሻም አንደኛ ላይ ወደሚገኙ ስጋ በል እጽዋት ስንመጣ በሰሜንና ደቡብ ካሮላይና በሚገኙ ጥቂት የባህር ዳርቻ ረግረጋማ ቦታዎች የሚገኘው ቬነስ ፍላይ ትራፕን እናገኛለን። እንደ ፒቸር ፕላንት ወይንም ሰንዲው ሳይሆን ቬነስ ፍላይ ትራፕ በየብስ ላይ ፈጣንና የተሰላ ሜካኒካዊ እንቅስቃሴን በሚገባ ይጠቀማል። የቅጠሉ የውስጠኛ ክፍል ጥሩ መዓዛ አለው፣ ግን በተመሳሳይ ጊዜም በጣም ስሱ የፈንጂ አካባቢ ነው። በዚህም ቀይ ቲሹ ላይ 3 ትንንሽ የንክኪ ፀጉሮች ይገኛሉ። ቅጠሉንም መዝጋት ለእጽዋት ከፍተኛ ጉልበት ይጠይቃል። ስለዚህ በከንቱ በሚወድቅ የዝናብ ጠብታ ወይንም በደረቅ ቅጠል ላይ ዝም ብሎ መዘጋት የለበትም። ይህን ችግር ለመፍታትም ቬነስ ፍላይ ትራፕ መቁጠርና ጊዜን የማስታወስ ልዩ ችሎታ አለው። አንድ ፀጉር ከተነካ ምንም አይሆንም። ነገር ግን ሁለተኛው ፀጉር በመጀመሪያው በ20 ሰከንድ ውስጥ ከተነካ ቅጠል ውስጥ የኤሌክትሪክ መልእክት ያስተላልፋል። ይህም የሴሎች የውሃ ግፊት ወዲያው እንዲቀየር በማድረግ ቅጠሉ በሰከንድ 10ኛ እጅ ውስጥ በፍጥነት እንዲዘጋ ያደርገዋል። ነፍሳቱ ይታገላል። በፈራና ለማምለጥ በታገለ ቁጥር ግን የእጽዋቱን ፀጉሮች ደጋግሞ ይነካዋል። ይህም ታዲያ እጽዋቱ ያገተው እውነተኛ ምግብ መሆኑን ይነግረዋል። ቅጠሎቹም እርስ በእርስ ይበልጥ በመጫን አየር እንዳይገባ አድርገው ይዘጋሉ። የቅጠሉ የውስጠኛ ክፍል ጊዜያዊ ጨጓራ በመሆን ነፍሳቱን በጥቂት ቀናት ውስጥ የሚያቀልጥ አሲድ ያፈልቃል። በመጨረሻም ከ10 ቀናት በኋላ ሲከፈት የነፍሳቱ ደረቅ ቅርፊት ብቻ ይኖራል። ዛሬ ከኛ ጋር ይህንን አረንጓዴና አስደናቂ ዓለም ስለጎበኙ እናመሰግናለን። እነዚህና ሌሎች የዓለማችን ላይ የሚገኙ አስደናቂ ሚስጥራትን ከኛ ጋር ለመቃኘት ከወደዱ ሰብስክራይብ በማድረግ አብረውን ይጓዙ።